እስኪ እንግዲህ ስለ ድህነት ምን ታያለሽ? ስለ ድህነት ድህነት በጣም አስከፊ ነው። አስከፊ ነው ማለት ምንድን ነው? ተጓደኛ በግርጌ ያደርጋል። ያየሽ ሁናት ወይም ያየሽ ሁናት ጠጭም ትክክል ለብሰሽ አትወጭም። ልብስ እንኳን ኑሮሽ ማለት ነው። ልብስ እንኳን ኑሮሽ ትክክል ተጓደኞች ለብሰሽ መውጣታችን በራስ መተማመንሽን ያጠፋል። በዚያ ላይ ደግሞ በጣም ውስጥሽን ይጎዳል። ማጣት መጥፎ ነው። ውስጥሽን ጎድቶም ደግሞ ከላይ ከፊትሽ ሁሉ ይወጣል። ማዲያት ያወጣል። ማዲያት ይሆናል ነው ከውጭ ውስጥሽን ጎድቶ ጨጓራ ሲይዙ ከውጭ ደግሞ በማዲያት ያጥለቀልቅሻል ማለት ነው። እና ተጓደኛ ጋር መደብለቃችን ራስሽን አግለሽ ነው የምትኖሪ። በጣም ማለትም ተጓደኛ ጋር እንዳትወጪ ብዙ ነገር አለው። ወጭ አለ። አዎ ውስጥሽን የቤትሽን የምታስተካክይበት የለም። በጣም ያ ወደ ኋላ የሚልሽ ድህነት በጣም ማጣት ከሆነ ማጣት በጣም ድህነት ሲጀመር በቃ ሰው ራሱን እንድትጠይ ያደርግሻል። ሰውም ይጠላሻል። ደሃን የሚወድ የለም። አንቺም ሰው ካልወደድሽ ደግሞ የመጥላት እንትን ይኖርሻል። ያው በቃ ሰው የለኝም አይነት ስሜት ይኖርሻል። ድህነት ከቤተሰብ ያጣላል፣ ከጎረቤት ከጓደኛ ያጣላል፣ ከራስሽ ጋር ያጣላል። አይደለም ከሰው ጋር ድህነት ከራስ ጋር ያጣላል። ራሱ ውስጥሽን ጭንቅላሽን እንትን ስትይው በጣም ራስ ምታት ይመታሻል። አሁን ደግሞ ሌላ ደግሞ የምጠይቅሽ አሁን አንዳንዱ በጣም ከሰው በላይ ይሰራል፣ ከሰው በታች ይኖራል። ከሰው በላይ ነው የሚሰራ ሲፋትር ምናምን ታይዋለሽ። ግን ኑሮ ከሰው በታች ነው አለ አይደለም። አይሳካለት አይነት ሰው ማይሳካለት። አዎ ያ ደግሞ አንዳንዱ ምን ማድረግ አለበት? ያ ሰው ምንም ወደታች ሰርቶ ማይሆንለት በጣም እግዚአብሔርን ባይጨመርለት ነው። እግዚአብሔር ካለ እንኳን ለፍተሽ ቀርቶ ዝም ብሎ ሊሰጥሽ ይችላል። ግን እግዚአብሔር ነው ዋናው። በዛ ላይ ደግሞ ባልና ሚስት ከሆኑ ያስተሳሰብ አንድ ላይ ሆኑ ይችላሉ። እሱ ጠጪ ይሆናል፣ እሷ ደግሞ ከቤቷ ላይ እየሆነች እያደረች እየከሰለች ልጅ አሳዳጊ ትሆናለች። ልጆቻቸውን በስነ ስርዓት አያሳድጉም። እሱ አያስብም። ግን ተተሳሰቡ ጥሩ ነገር ካሰቡ ባልና ሚስት ሀሳባቸው ጥሩ ከሆነ ችግራቸው ሊፈታ ይችላል። በጊዜ ሂደት ሊፈታ ይችላል። ግን ባልና ሚስት አልተግባቡ፣ እሱ ጠጪ እሷ ደግሞ ከቤት ላይ እንደዚህ ርር እያለች እየተጨቃጨቁ ከሆነ እንኳን ሀብት ሊመጣ ልጅ ሊያድግ አይችልም። ክርክር ያለበት ጭቅጭቅ ያለበት ቤት። የዛሬ ርዕሳችን ይሄን ይመስል ነበረ። ቀጣይ ሌላ ቪዲዮ እስከምንገናኝ ባይ ባይ።